ኃያል በልቤ ዙፋን ልዑል በእኔ ምናምንቴውን ወደ ራስ ስታስጠጋ ያ ሰው እንዴት ታድሏል መቀላቀል ከምናምንቴ ጋር መደባለቅ መኖሪያህን እንዴት መረጥክ አንተ ትልቅ ነህ ግዙፉ ሰማይ ሰፊው ምድር ሊይዝ አልቻለም በእጅ በተሰራ ድንኳን እንድትኖር ቢሰራ ቀረብ ስትል ጥፋት ቢበዛም ይሻላል ብሎ ያማረ መቅደስ ሊሰራል ቢነሳ እንዲህ አይደለም ብለህ በዚህ በሚፈርሰው ከአፈር በተሰራው ድካም በሚያጠቃው በስጋ ለባሹ ልትኖር የመረጥከው መኖሪያህን እንዴት ወደድከው ኃያል በልቤ ዙፋን ልዑል በእኔ በስጋ ለባሿ ብርቱ በእኔ በደካማዋ መኖሪያዬን አደርጋለሁ ሲል ገርሞኝ እኮ ነው አመራረጥህ እንዴት እንደኔ ያለውን ደካማ መኖሪያዬ ብለህ መምረጥህ እንዴት መኖሪያህን መረጥከው የዓለም ጥበብ ሞኝነት ሲሆን ጥበቡን ንቀ ሚስጥርን ለታናናሾቹ ስትገልጥ ታላቅ ከተባሉት ሩቅ ስትሆን ምናምንቴውን ወደ ራስ ስታስጠጋ ከዚያ ብርቱን ስታስጎነብስ ኃያሉ ኃይል ሲከዳው አንተ ግን በታላቅነት መኖሪያህን እንደኔ ባለው ደካማ ውስጥ ብታደርግ እኔን ገረመኝ ተገረምኩ መኖሪያህን እንዴት መረጥከው አልኩኝ አይኖች ወደሚፈሩህ ናቸው ልቡ በድምጽህ የሚረዳውን ትመለከተዋለህ ሩቅ ነህ ሲልህ ከስትንፋስ ትቀርባለህ በድንጋይ ከተሸለመው ይልቅ የሥጋ ለባሹን ልብ ቤተ መቅደስ ብለህ ትኖርበታለህ ለቤተ መቅደስ የማይነቃነቅ ድፍረት ትሆናለህ ደካማ ሲመስል ግን ብርቱ ታደርገዋለህ የከበደን ጉዳይ የሰማይን ሚስጥር ለልቡ ትነግረዋለህ ሊመጣ ያለውን ገልጠህ ታሳየዋለህ እሱ የአንተ ውበት ይታይበታል እርጋታ ተጋብቶበታል የኃይልህን ታላቅነት ያውቃል የሚተማመነው በሚያስተማምን ቃላት ለልቡ የተናገርከውን አንተን ነው ያ ሰው እንዴት ታድሏል እንዴት የከበደ የተዋበ ሰው ነው አንተ መኖሪያህን በእርሱ አድርገሃልና ታድሏል ያ ሰው ግን ምን ሆኖ ነው ግን የአንተ መኖሪያ መሆኑን የሚዘነጋው ጥሩ ሆኖ ተመችቶት አምሮበት ዘልቆ ሳለ ድንገት ይረሳዋል ማን እንደሆነ የማን ማደሪያ እንደሆነ ይዘነጋዋል ድምጽህን እየሰማ በሌላ ድምጽ ተውጦ እየሰማ የማይሰማ ይሆናል ከዛ ሸርተት እንደ መንገዳገድ ይልና ሊወድቅ ሲል እንደ መልህቅ ሳይርቅ ይዞ ይተርፋል እንደፈቀደ እንዳይነዳ መለስ ሲል አንተ ግን በቦታህ ነህ እንደው ለምን ራኩ ይላል ከዚያ እንደገና ጠጋ ከልብህ ለልቡ የምትለውን ለመስማት እንደገና መለስ ይላል በመክረህ አርፎ ሊተርፍ እሱ ሲረሳህ መንፈስህ አስታዋሹ ነው እሱ በጩኸት ሲወሰድ መንፈስህ መካሪው ነው ወደ ጸጥታው የሚመልሰው መንፈስህ ነው ቀርበህዋልና መኖሪያህን በውስጡ አድርገሃልና እሱ የመንፈስህ ማደሪያ ነው ልዩነትማ አለ መቀላቀል ከምናምንቴ ጋር መደባለቅ እንዴት ይቻላል ይሄ ስጋ የመንፈስህ ማደሪያ ከሆነ በኋላ እንዴት ውሻ ወደ ትፋቱ እንደሚመለስ ወደ ከንቱ እፍረት መመለስ ይሆናል ቀድሞስ ብርሃን ከጨለማ ጋር መቼ ህብረት ኖሮት ያውቃል ይሄ ማደሪያ ያደረከው ህዝብ ራሱን ከሌሎች ጋር አይቆጥርም ተለይቶ ይኖራል በጽድቅ ይራመዳል ፍጻሜውም ያማረ ነው ምክንያቱ አንተ መኖሪያህን በእርሱ አድርገሃል አካሄዱን ተመልክተሃል ፍጻሜውን አሳምረሃል ማደሪያህን እንዴት መረጥከው መኖሪያህን አሳምረኸዋል